ምን ከባድ እንግዳ አለ። በኢየሱስ አብይ አህመድ እንደዚህ አይጠበቅም። በኢየሱስ ስም በኢየሱስ ስም ወይ ዲንሽ ዳንስ አደንግጭ አብይ አህመድ በላይ ያልኩሽ ይሄናል። እንዴት ነሽ? በስማ ዳንስ ወይ አደንግጭ ይራሱ እንዳትዝ ነገርኩኝ። አብሽሪ እንዴት ነሽ? ዳንሽ ሰላም አለኝ ሰው እንዴት ነሽ? ዳንሽ እከታተላለሁ እያንዳንዱን ነገር ነገር ከምጠብቀው በላይ ማለት ነው። ገብቷል። ጭራሽ ደግሞ አሁን ደግሞ እንደዚህ በአካል ምናምን ሳያት የሌለ ማለት ነው። እዚህ በኋላ የትም አልሄድም ሶሊ፣ በጣም ቆያለሁ ከዚህ በኋላ ማለት ነው። እዚህ ነው የምሆነው የትም አልሄድም እቆያለሁ ማለት ነው። የምር ነው? ምን የትም አትሄድም? የትም አልሄድም። የምር እርግጠኛ ናችሁ? በእውነት እዚህ ነኝ ያለሁት፣ የትም አልሄድም። በቃ ምን አይነት ነገር ምንድነው ከአቤል ጋር ያለሽን ነገር ማለት አቤል አታላይ ልጅ ነው ምናምን ነገር ደስ የማይሉ ነገሮች ባህሪ ያለው ልጅ ነው። ተለዋጭ ነው። በአሁን ሰዓት ያለውን ነገር ታውቂያለሽ። ይሄን ነገርን በቃ ለአንዴና ለመጨረሻ ጊዜ ቢያንስ አቁመሽ ወንድምሽን እዩኤል የሚልሽን ነገር ሰምተሽ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንደምታዩት በአዲስ ነገር መጥቼላችኋለሁ ፋሚሊዎቼ። ያው ብዙ ጊዜ እኔን ስታዩ የምትገምቱት ነገር ይኖራል። በማን ቤት እንደመጣውም ታውቃላችሁ። እና ፋሚሊዎች ወደዛ ከመግባቴ በፊት ግን ጠፍቻለሁ አውቃለሁ። እናንተም በጣም ናፈቃችሁን ቤተሰቦች፣ ስለናፈቃችሁ ነው ዛሬ አዲስ ነገር ይዤላችሁ ልምጣ ብዬ በአዲስ ነገር የመጣሁት። እና ፋሚሊዎቼ እስካሁን በጠፋውበት ጊዜ ሶሊ ምነው ጠፋሽ ምናምን እያላችሁ ለነበራችሁ በሙሉ ይህን ነገር እያስተካከልኩ ስለነበረ ነው ይህን ሰሞን ያልመጣሁላችሁ። ያው እንደምታዩት እየተፈጠረ ያለው ነገር ይገባችኋል ብዬ ተስፋ አደርጋለሁ። እና ቤተሰቦች ልትገምቱ ትችላላችሁ። ምናልባት ብታዩት ይህን ነገር ስታዩት ምንድነው ምናምን ትሉኛላችሁ። ዛሬ ያው እኔ በቻልኩት አቅም ነው ባለኝ አቅም ነው እንደዚህ ያደረኩትኝ። በቻልኩት አቅም ነው ይሄንን ያደረኩትልኝ ማለት ወደፊት ስራ ሲኖረኝ በደንብ ስጠነክር ከዚህ በላይ በደንብ አድርጌ ያከብርለታለሁ። ምክንያቱም ከዚህ በላይ የሚገባው ወንድም ምን ያለኝ በጣም የምወደው በጣም ብዙ ነገሪ የኔ ታላቅ ወንድም በቃ ብቻ እናንተም ታውቃላችሁ ቤተሰቦች፣ መናገር ራሱ አይጠበቅብኝም ስለሱ። ብዙ ነገሮችን ሳጠፋ እያረመኝ ይሄን ነገር ሳደርግ ታይሶሊ ልክ አይደለም እሱ ተሳስቶ አሁን ላይ ያው እንደምታውቁት የሰው ልጅ ከህይወት ብዙ ይማራል። አሁን እዩ እሱ ካሳለፋቸው ነገሮች አንፃር እኔ እንድደግሞ አይፈልግም። እሱ ያሳለፈውን ስህተት እሱ ያሳለፈውን ጥፋት እኔ እንድደግሞ አይፈልግምና ሶሊ ይሄ ነገር እንደዚህ ነው፣ ወደፊት እኔን ስታኪ እንደዚህ ይሆናል፣ እንደዚህ ይፈጠራል እያለ እየነገረኝ ትምህርቴ ላይ ብዙ ነገሮች ላይ በቃ እናንተም ራሱ ታውቃላችሁ ቤተሰብ፣ እኔ ስለሱ መናገር አልችልም። እና ብዙ ነገሬ ላይ የሚደግፈኝ ወንድሜ ይሄ ሲያንስበት ነው። ያው እኔ ታውቁኛላችሁ ባለኝ ቤት ውስጥ ባለ ነገር ነው ባይደው ምንም የተጨማመረ የተቀናነሰ ነገር የለም። ቤት ውስጥ ባለ ነገር ነው እንደዚህ ያዘጋጀሁልህ። እና የኔ ወንድም ከዚህ በላይ ይገባሃል። አንተ ግን ያው ታውቃለህ እኔ ያለኝ ነው ሐሳቡን ነው በቃ ቶሎ ለማድረግ የፈለኩት። ምክንያቱም በቃ ያው ቤተሰብ እንዳልኳችሁ ነው ይሄ ነገር ባለኝ አቅም ነው ማለት ስለሱ ደጋግሜ ነው የምናገረው። ያስበታል ይሄ ነገር ምክንያቱም እሱ ለኔ ካደረገልኝ ነገር አንፃር ይሄ ምንም ተራ ነገር ነው። እናንተ ባታዩትም እንደዚህ በቪዲዮ ባይመጣም ቤተሰቦች እና ታውቃላችሁ ከዚህ በፊት 25,000 ሲገባ ቴንኬ ሲገባ ምናምን ነገር እዩ አክብሮ አያውቅም ሁላችሁም እንደምታውቁት። እና ከዚህ በፊት ትዝ ካላችሁ 50,000 ከገባ እኔ ነኝ ማከብርለት ብዬ ቃል ገብቼላችሁ ነበር የሆነ ቪዲዮ ላይ። እና 50,000 ያስገብታችሁልኛል ቤተሰቦች፣ እናንተንም በጣም አመሰግናለሁ። እና 50,000 ገብቶ ከዚህ በላይ ነበር በጣም በትልቁ ነበር ያሰብኩለትኝ። ግን
በቃ ያለኝ አቅም ስላልተመቻቸልኝ ምናምን ነገር ያለኝ አቅም ይሄ ስለሆነ ነው። ፋሚሊዎች ያው እሱም ይረዳኛል ዋና ማሰቢ እንደሆነ እና ደስተኛ ይሆናል ብዬ አስባለሁ በዚህ ጉዳይ ማለት ብዙ ከኔ በቃ እኔ የማድርግለት ትንሽ ነገር ለሱ ትልቅ ሆኖ ነው የሚታየው እኔ እንደማቆም ከሆነና ብቻ ደስ ይለዋል ብዬ አስባለሁ። እዩ እንደዚህ አይነት ነገር ላይ ሀሳቤን ነው የሚያይልኝ ብዙ ነገር እንትን ስል ሀሳቤን ነው የሚረዳልኝ እንደ ጓደኛ ነው እንትን የሚለኝ ብዙ ጊዜ እንደውም ችግሮቼ ምናምን ነገር ለማንም አናገርም የሚቀርበኝ እሱ ነው እና ሀሳቦቼን የምነግረው ትምህርት ቤት እንኳን ሌሎች ነገሮች ሲፈጠር መጥቼ የማማክረው ብዙ ነገሮችን የሚረዳኝ እዩ ነው። እንጃ እኔ ስለ እዩ ማውራት አልችልም ቤተሰቦች እና ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና የብዙ ነገራቶች መሰረት እዩ ነው። ብዙ ነገር ሳጠፋ የሚመልሰኝ ለኔ ብሎ ከብዙ ሰው ጋር ተጣልቷል። ለኔ ብሎ ብዙ መስዋዕትነት ከፍሏል። ያንን መስዋዕትነት አንድ ቀን እንደዚህ አድርጌልሻለሁ እንደዚህ ሆኗል ምናምን ብሎ አውርቶኝ አያውቅም። ምክንያቱም እሱ በተግባር ነው የሚያሳየኝ ለኔ ብዙ ነገራቶች እና ወንድም ያላችሁ ሰዎች ትረዱታላችሁ ብዬ ተስፋ አደርጋለሁ። እዩ ለኔ ያደረገልኝም ቤተሰቦች እና ያው ስሜታዊ መሆን አልፈልግም ግን በቃ እንትን ስለሚለኝ ነው በዛሬ ቀን እሺ ብቻ እና እንደዛ ነው ፋሚሊ። እዩ በጣም ብዙ ነገሬ ነው ለኔ በጣም ብዙ ነገሬ ብዙ እንደዚህ አውርቼ ራሱ አልጨርሰውም እዩ ለኔ ያለው ነገር እና ይሄ በጣም ነው የሚያስበት ታውቃላችሁ ቤተሰቦች። ለምንድነው ታለቅሽው? አይ ለምንድነው ታለቅሽው? አይ ዝም ብሎ ትንሽ ኢሞሽናል አድርጉኝና ዝም ብሎ ነው ታለቅሽ። በእግዚአብሔር ረፊ በማርያም ረፊ እሺ በማርያም ረፊ ታለቅሽ በእግዚአብሔር አላለቅስም። ቤተሰብ ያው እንደዚህ አንድ ነበር እንትን ያሰብነው ከኋላ ሆኖ ብዙ ነገር ሲያግዘኝ ነበር ብቻዬን ፋሚሊዎቼ ማለት ያቀበቃ ኖርማል ነው። አረ ኖርማል በዚህ ጊዜ ማለት የለብሽም ሶሪ ማርያም እሺ። እና ብዙ ነገሮች ከኋላ ከካሜራ ጀርባ ሆኖ እያገዘኝ የነበረው ቡቼ ነው ታውቁታላችሁ። አብረው ብዙ ነገር አሳልፈዋል ከሱ ጋር እና ቤተሰብ ድንገት ነው የገባው አላስችል ብሎ ነው የገባው። አረ ማርያም ሳይሽ ደነገጥኩኝ ማለት አይ በቃ ኖርማል ነው ትንሽ ብዙ ነገር ሊሰማሽ ይችላል ግን በዚህ ሰዓት ደግሞ እንደዚህ ማልቀስ የለብሽም። ኖርማል ነገሮችን በእንደዚህ አይነት መንገድ ሳይሆን በጣም ደስተኛ መሆን እየተገባሽ ድጋሚ እንደዚህ ማልቀስ ምናምን ነገር ደስ እንዲለው ማድረግ እንጂ ሲገባ አንቺ እዚህ ጋር ስታለቅሽ ምን ይደብረዋል እሱም ታውቂያለሽ ወንድምሽ አይደል ብዙ ነገር በእርግጥ እዚህ ድረስ ሲመክርሽም ከብዙ ጓደኞቹ ጋርም ሲጣላ ብዙ ነገር ሆኗል ባንቺ የተነሳ ከብዙ ከናቤል ከብዙዎቹ ጋር ተጣልቷል ታውቂያለሽ ብዙ ነገሮች ተፈጥረው ነበር ከዚህ በፊት ግን ያን ነገርንም ችሎ በቃ እህቴ ትበልጥብኛለች ብሎ ነገሮችን ለማስተካከል ብዙ ነገር አሽና እኔ በእርግጥ ነው በጣም ነው የምወደው ማርያም እና ብዙ ነገር መስዋዕት ሆኗል ግን ማልቀስ የለብሽም በዚህ ጊዜ ነገሮችን ማስተካከል እንጂ ምንም ማልቀስ መፍትሄ ነው ያላስ እንዳታረግሽ። በእርግጥ የደስታ እንባ ነው በዛሬ ቀን አይለቀስም። እሺ አላለቅስም እና ፋሚሊ እና ማለት ዛሬ በቃ በጣም ነው ደስ ያለኝ የምር ማለት ደስ የሚል ነገር ነው ያዘጋጀ ነው በጣም ያማምራል በጣም ይወለ የምሬ ነው በጣም ደስ ያለኝ እንደዛሬ ደስ ብሎኝ ያቅምና ለዚህ ሁሉ ነገር ደግሞ በጣም አንደኛ በጣም ደስ የሚሉኝ ኦዲየንሶች አሉ የዩኤል ቤተሰቦች ደስ የሚሉ የምሬ ነው የሶሊም የሁላችንም ቤተሰቦች ደስ የሚሉ ቤተሰቦች አሉ በቃ እኔ በጣም ነው ደስ ያለኝ የምር እና ቤተሰቦች ከዩኤል ጋር ያው እንደምታውቁት ብዙ ነገር ብዙ ጣውረዶች አብረን አሳልፈናል ደስ የሚሉ ነገሮችን ማሳልፈናል ደስ የማይሉም ነገር አሳልፈናል ግን በዛ መሀልም ያው ተዋደን ተከባብረን ብዙ ነገሮችን አሳልፈናል አብረን እና እኔ በጣም ነው ደስ ያለኝ በጣም ነው የምወደው በጣም ነው ሪስፔክታችን ባይዘዌ እንደምታዩት አይደለም በጣም እንከባበራለን በጣም እንዋደዳለን ያ ነገር ከምንድን ነው የመጣው በቃ በመተሳሰብ ያለ ነገር ስለነበረ ደስ የሚል ልጅ ነው ወንድምሽ ባይዘዌ እኔ እንጃ ማለት በጣም እዩ ራሱ በጣም ነው የሚያውቀው ታውቁታላችሁ ሰው ከወደደ ከልቡ ነው ወንድሜ የኔ ወንድም ስለሽ ያው እንደሚታየው ነው ሰው ከወደደ እስከ ጥግ ድረስ እንደሚሄድ እናንተም ኦዲየንሶች እንደምታውቁት ነው ያው ዛሬ በዚህ ነው የምናስተናግደው በዚህ ልክ ነሽ ሶሊ ያው በጣም ደስ ይላል አሁን ያለሽበት ነገር በጣም ስማርት ነው ሶሊ የምር እና ግን በዚሁ በቃ ምን ነገርሽ ነገር ምንድነው ከአቤል ጋር ያለሽን ነገር ማለት
አቤል አታላይ ልጅ ነው ምናምን ነገር ደስ የማይሉ ነገሮች ባህሪ ያለው ልጅ ነው። ተለዋጭ ነው። በአሁን ሰዓት ያለው ነገር ታውቂያለሽ። ይሄን ነገርን በቃ ለአንዴና ለመጨረሻ ጊዜ ቢያንስ አቁመሽ ወንድምሽን እዩኤል የሚልሽን ነገር ሰምተሽ እንደምታረጊው ተስፋ አደርጋለሁ። ለምን አቤል ደስ የሚል ባህሪ ያለው ልጅ አይደለም ማለት የሆነ ፖይንት ያለው ልጅ አይደለም። በቃ እዚህ በቃ የሆነ ማስመሰል ነገር ይሆናል አላውቅም እያደረገ ያለው ነገሮች ታውቂያለሽ። ግን አንቺ የሚበልጥብሽን ነገር ላይ ማርላት ነው ያለብሽ። የሚበልጥብሽ ማለት ነው ወንድምሽ እዩኤል ነው አይደል? ሶሊ አይደለም ከስጋ በላይ እኮ ምንም ነገር የለም። ስለዚህ ያን ነገር ነው ማስተካከል ያለብሽ እንጂ ድጋሚ ወደ ኋላ ተመልሰሽ ስለ አቤል ማሰብ ስላሳለፍሽው ነገር አቤል እንደዚህ ሆኖልኛል፣ አቤል እንደዚህ ከዚህ በፊት አብረን ብዙ ነገር ያ በቃ መደለት አለብሽ። ከቤተሰብ የሚበልጥ ነገር የለም። እዩኤል እኮ ለአንቺ ጥሩ ነገር ስላሰበ እንጂ ምንም ለአንቺ መጥፎ ነገር አስበው አይደለም ከአቤል ራቂ ያርሽ። የበለገ ቢሆን እኮ እዩኤል ወንድሙ ነው አይደል? ማለት ጓደኛው ነው ታውቂያለሽ። የአቤል ግን የሆነ መጥፎ ነገር ስላየበት ነው ያን አንቺም ተያለሽ ያን ነገር ያስቆምሽ ማለት ነው። ያው ብዙ ነገር ላታይ ትችያለሽ። እኔ ብዙ ነገር ስለምናቅ ነው ለሩታ ለዛች ምስኪን ልጅ ለሩታ ያልሆነ ሰው አቤል ላንቺ ይሆናል ብዬ እኔ አላስብም። የምሬ ነው የምልሽ ማርያምን፣ የምሬ ነው የምልሽ። ለምን ከሩታ ጋር አቤል ብዙ ኬዝ፣ ብዙ ነገሮች፣ ብዙ ጣውረዶችን ብዙ ነገር አሳልፈዋል ከትምህርት ቤት ጀምሮ። ግን ለሷ ያልሆነ ሰው ላንቺ ይሆናል ብዬ አላስብም። አቤል በጣም ባለጌ ልጅ ነው፣ በጣም አስመሳይ ነው። ምን አይነት መንፈስ እንደተናወጠው አናውቅም። ይሄ መንፈስ ደግሞ ሚተው በምንድን ነው? አንቺ መራቅ አለብሽ። እኔ እኮ አሁን አንቺ ያ ነገር ፊሊንግ አለሽ ምናምን ነገር ብዬ አይደለም፣ ግን ከእንደዚህ አይነት ሰው እንዲህ ማውራትም ራሱ ተገቢ ነው ብዬ አላስብም። ገባሽ? አንቺ እሱን ተወጂዋለሽ ምናምን እያልኩ እኮ አይደለም። ማውራት የለም እንደዚህ በምንም ነገር መገናኘቱም ተገቢ ነው ብዬ ስለማላስብ ነው። እንደዚህ አይነት ስሜት የሚሰማሻል ብዬ አላስብም፣ እርግጠኛ ነኝ። ስለዚህ ለነ አብርሃም ለነ ሩታ ትዳር መበላሽ ተጠያቂነት ውስጥ እሱና ብሩኬ ናቸው። ስለዚህ ከእንደዚህ አይነት ሰው መራቅ ነው ያለበት። እኔ አሁን በቃ በጣም ነው የደበረኝ። ስለዚህ አሁን ይሄን ጨቀጭቅሻለም ሶሪ፣ ዛሬ ደስ የሚል ድባብ ነው ያለው። ያሁን ስቃለን፣ እንጫወታለን፣ ምናምን ነገር እንሞክራለን ማለት ያለውን ነገር እንትን ለማስደሰት እንሞክራለን። አዎ ስለዚህ ዛሬ አሁን እንደዚህ እንትን ማለት ሳይሆን ግን ትልቅ ዛሬ በጣም ትልቅ ነገር እኔ አንቺን ላስደነግጥሽ ነው። ግን እንዳደነግጭ በጣም ትልቅ ማታዚ ግብድዬ ይሄን የሚያክል ሚሊዮንን የሚያክል እንትን ግብድዬ የለም እንትን ምነግርሽ ነገር አለ። ምን ከባድ እንግዳ አለ። በኢየሱስ አብይ አህመድ እንደዚህ አይጠበቅም። ከአብይ አህመድ የበለጠ ትልቅ እንግዳ አለብሽ። ትደነግጫለሽ፣ ግን ራስሽን መቆጣጠር አለብሽ። ምንድነው? የምሬ ትልቅ እንግዳ አለ። ያን እንግዳ ከቤተሰብ ጋር ነው አብረን ምን በጣም ትደነግጫለሽ። ሶል የምር አይተሽው በቃ አላቅም ብቻ በቃ እኔ ምንድነው ወሪ ነው አይደለም የሚመጣ ሰው ነው። ትልቅ እንግዳን አሁን በቃ የሆነ ተደዋውለናል። በዚህ ታይም ናብዩ ነው ድንገት አይደለም በቃ አንቺው እዚሁ እንዳለሽ እኔ ያንን ትልቁን እንግዳ ይሄድሽ እመጣለሁ። ውጭ ላይ ነው ያለው። አሁን ልተመጣ አሁን አመጣዋለሁ። ግን ምንም በእግዚአብሔር ምንም አይነት እንትን እንዳት በእግዚአብሔር ጠብቂኝ። እሺ እኔን ጨፍኝ ይጠብቅ። ኧረ ችግር የለውም በቃ እኔ እዚሁ እመጣለሁ። እዚሁ ሁኚ፣ የትም እንዳትሄጂ እሺ። መጣሁ ውጪ። አደራ ሰርፕራይዚን እንዳታበላሽብኝ። እዩን ይዞት ከመጣ ቤተሰብ ሰርፕራይዚን የሚበላሽው ምንም ሰርፕራይዝ አይሆንም። እዩን ይዞብኝ ከመጣ እና ፋሚሊዎች ምን እንደሆነ እኔም አላወኩም። ምንም እንደቀለላሱ አላውቅም። በኢየሱስ ስም ምንድነው? ወይ ሌንሽ ዳንስ አደንግጭ ከአብይ አህመድ በላይ ያልኩሽ ይሄን አይደል? እንዴት ነሽ? በስማ ዳንስ ወይ አደንግጭ ይራሱ እንዳትዝ ነገጥኩ የለም። አብሽሪ። እንዴት ነሽ? ዳንሻ ደህና ነኝ። ሰላም አሉኝ ሰው እንዴት ነሽ? ደህና ነሽ? እከታተላለሁ እያንዳንዱን ነገር። እንዴ ውጪ ግራ አጋባችሁኝ እኮ ምንድነው? እኔ ራሱ በጣም ደንግጫለሁ የምር። ወይኔ ጉዴ!
ተይው፣ እሱ ስለሱ ተይው። ከየት ነው የመጣው? አልገባኝም። እኔ እንዴት ደግሞ እንደመጣልታቂ ነው። ተይው፣ እኔ ስለሱ ራሳቸው አውሩ። እንዴት ነሽ? በጣም ተለውጠሻል። በጣም ሆነሻል። ሶሊ ቢኒ ሁሉ ሰላም ነው? ሁሉ ሰላም እግዚአብሔር ይመስገን። ደህና ነህ አንተ? ያው ቢኒዬ እንደምታየው ነው ከኦዲየንስም እርዳታ ጋር እዩ በራሱ በጣም ብዙ ይለፋለት ዩቲዩብ ላይ ነበር ግን ይመች ነበር። አረከታተላለሁ እያንዳንዱን ነገር ስለምከታተል በቃ እንደዛ የምትከታተል ከሆነ 50 ሺህ ሰብስክራይብ ገብቶ ሰርፕራይዝ ልናደርገው ነው። ደስ ይላል እና ደስ የሚል ግጥምጥሞች ነው መሰለኝ። ሁለት በአንድ ድንጋይ ሁለት ወፍ ለሚባለው ማለት ነው እና እንደምታውቀው ዩቲዩብ ምናምን የምታይ ከሆነ 50 ሺህ ገብቶ እያከበርንለት ሰርፕራይዝ እናደርገው ነው። ደስ ይላል፣ በጣም ደስ ይላል። እዩ ታውቀዋለህ፣ ሰርፕራይዝ ምናምን ነገር ይወዳል። እስካሁን ድረስ አላከበረም እና ድንገት ስላክብርለት ከቡቺ ጋር ተነጋገርንና እዩ በጣም ብዙ ነገር ይደከመበት ነው። ያው እዚህ 50 ሺህ ማለት በጣም ባይዘው ቤት ትልቅ ድል ነው፣ ትልቅ ነገር ነው። ለአንዳንድ ሰው ዝም ብሎ ነገር ሊመስለው ይችላል፣ ግን ብዙ ልፋት፣ ብዙ ጥረት፣ ብዙ ጣውረዶች የተለፋበት ነገር ነው። እንደ ቀልድ የሚታይ ነገር ስላልሆነ ብለን በሶሊ ይገዛ ያ ሶሪ ነኝ ቡቺ ራሱ በደንብ አላወቀም። በደንብ ብንዘጋጅ በደንብ ድንገት ነኝ በቃ መጣው ምናምን ብላ መጣው ነው ያልኩት። በቃ እኔ ተዘጋጅቶ ነው የደረስኩት ሁላ ነኝ። እሱ አንተ ብታውቅ ኖሮ በደንብ ትንትልለት ነበር። ያው ደስ የሚል ነገር ነው እና በዛሬ ቢኒ መምጣትክ እኔ በጣም ስላየኋት በጣም ደስ ያለኝ በጣም ካየኋት ስለቆየሁኝ ልክ ነሽ ስላየኋት በጣም ስለቆየሁኝ ማለት ነው። ሳያት በጣም ደስ ያለኝ በጣም ኦቨር ማለት ነው። እንኳን ደስ አለ። ዋናው አንድ ስታያት ደስተኛ መሆን ነው ማለት ነው። ችግር የለውም፣ ሌላው ነገር ይደርሳል እና በጣም አሪፍ ነው። እና ቢኒ መንገድ ምናምን አሪፍ ነው። እንዴት ነው? አሪፍ ነው። አንቺ ግን ቁጭ ለምን አትይውም ወይ? ማርኬት ኧረ ችግር የለውም። እኔ ደንግጫለሁ እኮ ሶሪ ስልሽ ቤት ስለሆነ ትገባለህ ወይ ቤት? ኧረ ጣጣ የለውም። ከእናንተ ጋር ሰለብሬት አደርጋለሁ። እስከም ድንገት ስለመጣ ያው እኔ በቃ ሶሊ ካለች የሚያሳስብ ነገር የለም። በዛ አነግሪልኝም እንዴ በእናትሽ ይሄ ግን ይታደጋል ማለት ነው። እንደዚህ አድርገ በቃ ሌላ ሰው ማለት በጣም ተቀይሯል። ኪድ ምናምን እያለን ነው ያ ነገር ስለሆነ ቢኒ ያ ስለሆነ እሷ ራሱ ተለውጣብኛለች በእውነት። እኔ ሲሄድና አሁን ያየኋት ሶሊ ማለት ነው ጭራሽ ደግሞ ሰሞኑን እያየኋት የነበረው ነገር በጣም ከምጠብቀው በላይ ማለት ነው ገብቷል። ጭራሽ ደግሞ አሁን ደግሞ እንደዚህ በአካል ምናምን ሳያት የሌለ ማለት ነው እንዴ አንተ በጣም ቁመቷ ምናምን ከኛለቻው እንደዚህ ይላልላችኋል። ፕሮግራም ነበር ያዘጋጀሽው። ወንድምሽም እንደሚደሰት ተስፋ አደርጋለሁ። አዎ ቢኒ በደንብ ይደሰታል። እና ግን መቼ ነው የመጣው? ቆየኩ እዚህ ከተማ ከመጣሁ ነው። ከዚህ በኋላ የትም አልሄድም ሶሊ፣ በጣም ቆያለሁ ከዚህ በኋላ ማለት ነው። እዚህ ነው የምሆነው ማለት እዚህ ነው የምሆነው። የትም አልሄድም፣ ቆያለሁ ማለት ነው። የምርህ ነው? ምን የትም አትሄድም? የትም አልሄድም። ሶሊ እርግጠኛ ቆይ አይደለም፣ አንዴ እዚህ ቀልድና እርግጠኛ ነህ? ቢኒ የምር አይደለም። ካሁን በኋላ ሶሊ የትም አይሄድም። እዚህ ነው ያለው፣ እዚህ ነኝ ያለው። ቡቼ የምርህ ነው? እርግጠኛ ናችሁ? ቢኒ ወይ ቀልድ እንዳታረጉት በእናታችሁ። የምር እርግጠኛ ናችሁ? በእውነት እዚህ ነኝ ያለሁት፣ የትም አልሄድም። ከዚህ በኋላ ከዚህ አትሄድም? አልሄድም፣ እዚሁ ነው ያለው ሶሊ። እንዴ ቆይ እኮ ከረጅም ጊዜ በኋላ መተህ ማለት እንትን እያለልኝ አይደለም። አትሄድም? የምር ቃል ለምድር ለሰማይ ነው ያለው ሶሊ። ቢኒያም ካሁን በኋላ የትም ቦታ አይሄድም። እሱ እርግጠኛ ነህ ቢኒ? በእውነት እርግጠኛ ነህ? የምሬ ነው ሶሊ፣ የትም አልሄድም። እኔ ጃኒ ህልም እየመሰለኝ ቢኒ ይኸውልህ ግልጽ ነገራት እንደማትሄድ የምሬ ነው አልሄድም። ስላለው ነገር በእውነት አልሄድም። ለምንም እንደመጣ ማለት ከጎንሽ ነው ያለሁት ከዚህ በኋላ ካጠገብሽ አይደለም። እርግጠኛ ነህ? በእውነት አለኝ ሶሊ፣ የትም አልሄድም ማለት ነው። በጣም ነው የማመሰግነው። እኔ ዛሬ መምጣት ራሱ ለኔ በጣም ከበቂ በላይ ነውና ከዚህ በኋላ ግን እንደዛሬ ግን ተደስተሽ ታውቂያለሽ ሶሊ? ያ ቃል ደንግጠሽና በጣም ነው ያስደነገጣችሁ። ደስ ብሎሽ ሁለት ደስ ለኔ ነው የሚመስለው ሰርፕራይዝ ብቻ ጋር ሁለት አይነት ስሜት በህይወትሽ በጣም አሁን ግራን እየገባኝ አይደለም። እንደዚህ የምሪያቅ ሲሪየስ አሁን ብሬክ ነው። እሺ እኔ እስከዛ ድረስ አየርን ይዤ እመጣለሁ። በቃ እንዴ እና እስከዛ ድረስ እየዘፈንኩ ልጠብቅ ነው። ደስ ይለኛል። የምር ይሁን አንዳችሁ ብዘፍኑ ደስ ይለኛል።
እሷ ደስ ካላት አይደለም እስኪ ማርያም የሆነ እንዳርጋው በጣም ሰው በጭንቅላት ሶሊና ይክፋት እንጂ ችግር የለውም። እንዲስቅ የምር ከሳቀች ቆየው። አሁን ግን በቃ ፈገግታዋ ራሱ ደስ ይላል። ስለዚህ እዩኤልን ይዤው እመጣለሁ። በር ላይ አካባቢ ነው መሰለኝ። ግን ዝፈን ችግር የለም እና ቢኒ ለኦዲየንስም አዲስ ለመሰለኝ አይደለ? አዎ የኛ ኦዲየንሶች የኛ ተመልካቾቻችን ናቸው። ፋሚሊዎች በቃ ፋሚሊ ናቸው እኛና ሃይ በላቸው። የዩም የኔም የውቼም የሁላችንም ኦዲየንሶች ናቸው። ሁላችንም ፋሚሊዎች እንግዲህ አዲስ ነው። በደንብ ከዚህ በኋላ ይመጣል ብዬ ተስፋ አድርጋለሁ። ወርጄ ነው የምመጣው ደስ እያለኝ እንጂ የዩ እንግዲህ ያው ባይ ዘ ወይ እኔ ባለኝ እንትን ነው ያዘጋጀውለት እንደዚህ ደስ ይላል በጣም እንት አንቺ አስበሽ ራሱ እንደዚህ እንትን ማለት ይችላል። በጣም ደስ የሚል ነገር ነው። ሶሊ ባይ ዘ ወይ አይደለም ቆይ ሶሊ አንቺ ወንድምሽን ይዘሽ ሆነ እንደዛ ነው የሚሻለው። ኦኬ ለምን ሊደነግጥ ስለሚችል በቃ አንቺ ጨፍነሽ ይዘሽ ሆነ በቃ ይሁን እንጂ እንትን ብሏል እንዴ መጥቷል በር ላይ ነው ይዘሽ ሆነ አልነገርኩትም ግን አንቺ ይዘሽ ሆነ በቃ እኔ አየሁትና እንትን ይጂ ቶሎ በይ እሺ እንካ ይሄንን አይ ቲንክ ለቢኒ ለስጦስ ነገር ስለምታፈነ በቃ እሺ ቶሎ በይ እሺ እንዳልነግጭ እና ቢኒ ዘፈንክ ለመዝፈን ራሱ መች ሰጠኝ አምሮ ባህል ክላሲክ ሆነሃል ምናምን ነገር ግራ እየገባኝ ነው። አንተ እየሰፋ ወደ ጎን እየሰፋ እንዴ በጣም ይልል እያየሁ ነበር ልጆች ምናምን ካፈን ፈጣጥረት በቃ ማለት ሶሊ ሚዛው ለመጣ ስለሆነ አንተም እዛ ግባና እዩኤል ሲመጣ አንተም ሰርፕራይዝ ትሆን ይችላል። በቃ እዚያው አድርገው አንተ ሄድና እዛ ቤት ግባ ታጥፋ በቃ እሺ ቶሎ እሺ በል ዩኤልም ያው እየመጣ ነው። ቤተሰቦች ቢኒም ተደብቋል። ግራ ገብቶኛል ብቻ ማደርገውን ነገር ምንድነው ሶሊ ሰርፕራይዝ እንኳን ደስ አላችሁ። ምንድነው ሰርፕራይዝ? አሁን ይኸውልሽ ጂና እንጭቀን ሰርፕራይዝ ምንድነው? እዲ አንሳይ ቃል ገብቼ ነበር ወንድሜ፣ የኔ ምርጥ ወንድም መረስቸው ወደ ተቀደ ከገባው ስለቆየው ያክስ አንተ በሩኛ አሰጋለሁ። ቆይ ይሄ ሰርፕራይዝ ሳይቀዘቅዝ የሆነ ነገር አለቀ። ቶሎ ልሰሽ ምን አለ ቶሎ ላይ ዞሮ ብትጠብቀኝ በዞር ራሱ ደስ ይላል። ወደዛ ተንኩላል ዞር እሺ፣ ወደዛ እንደ በማርያም እንት በቃ ይሄ ድል ነው እኮ ትልቅ ድል ነው። ይሄ የምሬ ነው። ማርያም ማለት እንኳን ደስ ያለ ብዙ ነገር ውጣ ወረዶችን አሳልፈ ግን አንዴ ዞር ወይ ወደዛ ለምን በጣም ደስ ያ ኖርማል ነው።